እንግዲህ የተለያዩ የህይወት ክህሎቶችን እየተመለከትን እዚህ ጋር ደርሰናል። አሁንም ሌላ አንድ የምንመለከተው የህይወት ክህሎት አለ። ያም ሰልፍ ኮንሰፕት ወይም ራስን ማወቅ። ምናልባት ከሰልፍ አዌርነስ ጋር የተለየ አይነት ነው ማለት ተመሳሳይ አይደለም ሚኒንጋቸው። ያኛው ሰልፍ አዌርነስ ራስን መረዳት መቻል ነው። ይሄኛው ሰልፍ ኮንሰፕት ግን ለራሳችን የምንሰጠው ፍሬምወርክ በምን አይነት ህጎች በምን አይነት መርሆች ራሳችንን እናስተዳድራለን የሚለውን ሐሳብ እኛ ያለን ነገር ሳይሆን የኛ ፍሬም የኛ መተዳደሪያ መውጫ መግቢያ ህጎችና መርሆች ሊሆኑ ይችላሉ፣ አይዲያዎች ሊሆኑ ይችላሉ። እነሱን በትክክል ዳይሬክትሊ የሚነካ ሐሳብ ነው ማለት ነው። አንድ ሰው በአእምሮ ውስጥ ስለ ራሱ ያለው ስዕል ወይም አመለካከትን የሚገልጽ ነው። ከሰልፍ አዌርነስ ጋር ተመሳሳይነት ወይም ተቀራራቢነት አለው፣ ነገር ግን በተወሰነ መልኩ ይለያል። ራሳችንን እንዴት ነው የምንስለው? ራሳችንን ምን አይነት ቦታ ነው የምናስቀምጠው የሚለውን ሐሳብ ወይም አመለካከት የሚገልጥ ነው ማለት ነው። ይህ ስል በአካባቢ ባሉ ሰዎች በእጅጉ ተጽዕኖ የሚቀረጽና ሰዎቹን በምትረዳበት መንገድ ይለዋወጣል ማለት ነው። ምን ማለት ነው? አካባቢያችን ስንል ከቤተሰባችን ይጀምራል። እንግዲህ እንደ ግለሰብ ነው እነዚህን ሐሳቦች የምናወራው። ስለዚህ እኛ በአካባቢያችን ስንል ከኛ ውጪ ወንድማችን፣ እህታችን፣ ምናልባትም እናት አባታችን ከኛ ጋር ካሉ ወር ደግሞ ባለቤታችን፣ ሚስታችን ወይም ለሴቶች ባሎቻችሁ ማለት ነው። ከዛ ደግሞ አልፎ ጎረቤቶቻችን፣ ጓደኞቻችን፣ የምናውቃቸው ዘመዶቻችንን ጨምሮ አካባቢያችን እንለዋለን ማለት ነው ያንን። ስለዚህ በአካባቢያችን ባሉ ሰዎች ተጽዕኖ ውስጥ ስለዚህ አንተ እኮ እንደዚህ አይነት ነገር አለህ የሚባሉ ነገሮች እኛን ስለ ራሳችን ያለንን ሰልፍ ኮንሰፕት ወይም ስለ ራሳችን ያለንን ስዕል በትክክል እንድንረዳ ሊያደርግም ይችላል። በትክክል ደግሞ እንዳንረዳም ሊያደርግ ይችላል። አንዳንዴ የተሳሳቱ ስዕሎች ሰዎች ይሰጡናል። ድንገት በሆነ አይነት ሁኔታ ውስጥ ስንናደድ ሳይሆን አንተ እኮ በጣም ተናዳጅ ነህ፣ ተናዳጅ ሆኖ ሳይሆን ያ ሰው ያ ሁኔታ ነበር ለዛ ጉዳይ የጋበዘው ማለት ነው። ስለዚህ ትክክለኛ የሆነ ስዕል ስለ ራሳችን ሊኖረን ይገባል ማለት ነው። ራስን ማወቅ ወይም ደግሞ ሰልፍ ኮንሰፕት ከቤት ይጀምራል። ቅድም እንዳልኳችሁ ቤተሰብ፣ ወንድሞች፣ እህቶች፣ አካባቢያችን ያሉ ስለ ማንነታችን ሰዎች የሚሰጡንን የራሳቸውን አመለካከት በመመልከት ራሳችንን መለካት። ቅድም እንዳልኩት ብዙ ጊዜ ሰዎች ስለኛ የሚሰጡን አስተያየቶች አሉ፣ ስለኛ የሚሰጡት ግምታዊ ንግግሮች አሉ። አንዳንዴ ደግሞ አክቹዋል የሆነ ትክክለኛ የሆነ ንግግሮች አሉ። ስለዚህ እነዚህ የሰዎች አስተያየት እነዚህ የወንድሞቻችን፣ የአባት የእናቶቻችን፣ የባለ ሚስቶቻችን እንዲሁም ደግሞ የጎረቤት የጓደኞቻችንን አመለካከት በቃ ከኛ ጋር ኮንታክት ያላቸው ከኛ ጋር ህብረት ያላቸው የትኛውንም ሰዎች የሚሰጡንን አስተያየት አንዳንዴ ራሳችንን ለመመዘን ብለን ስለ ራሳችን ያለንን ኮንሰፕት ለማስተካከል ብለን መጠየቅ መቻል አለብን። አንዳንድ ጊዜ በጣም መጥፎ ባህሪ ይኖረንና ሰዎች አይነግሩንም። ለምን? እንደው እንዳይቀየም እንዳይደብረው ብለን ማለት ነው። ግን ራሳችንን ኤክስፖዝ ማድረግ አለብን ለአስተያየቶች፣ ለትችቶች ማለት ነው። ስለዚህ እነሱ የሚሰጡንን ግን ነገር ሙሉ ለሙሉ ኮንሱም ማድረግ የለብንም። አንዳንድ ሰዎች የሚሰጡን አስተያየት ለማደግም ለምንም የማይጠቅመን ይሆናል። ስለዚህ የሚሰጡንን አስተያየት ሚዛን ላይ በማስቀመጥ የራሳችንን አስተያየት ደግሞ በሌላኛው ሳይድ በማስቀመጥ ልናመዛዝነው ይገባል። የሚሉት ነገር ልክ ነው፣ ኦኬ፣ ከሰዎች ጋር ባለኝ ህብረት፣ ከራሴ ጋር ባለኝ ህብረት ይሄ ነገር ተጽዕኖ ፈጥሮብኛል ብለን ያ የሚሰጡንን አስተያየት ወይም የሚሰጡንን ስዕል ልንለካው፣ ልንገመግመው፣ ልንገምተው
ይገባናል ማለት ነው። ስለዚህ ሰዎች ስለ ራሳቸው አዎንታዊ የሆነ የራስ ምስል ሊኖራቸው ይችላል፣ ወይም ደግሞ አሉታዊ የሆነ የራስ ምስል ሊኖራቸው ይችላል። ልክ ራሳቸውን ሲያስቡ እኔ እኮ እዚህ ኢትዮጵያ ውስጥ የተፈጠርኩ ምንም ነገር ማድረግ ማልችል ይኸው ከደሃ ቤተሰብ ውስጥ የወጣው እንደዚህ ብለው ለራሳቸው የወደቀ አይነት ምስል ሊኖራቸው ይችላል። ነገር ግን ከየትኛውም አይነት ማህበረሰብ መካከል ብወለድ፣ በየትኛውም አይነት የኢኮኖሚክ ሌቭል ውስጥ ያለ ቤተሰብ ውስጥ ብወለድ፣ እኔ የምኖረውን ህይወት ግን ማንም ሰው አይመራልኝም፣ ማንም ሰው ዲክቴት አያደርግልኝም፣ ወይም ደግሞ ማንም ሰው አይኖርልኝም ባጭሩ። ስለዚህ አዎንታዊ የሆነ የራስ ምስል መገለጫ ሰዎች በህይወታቸው ስኬታማ እንዲሆኑ የሚረዳቸው ትልቅ ነዳጅ ነው፣ ትልቅ ኃይል አቅም ነው ማለት ነው። ስለ ራሳችን ያለን ምስል በጣም መልካም ሊሆን ይገባዋል ማለት ነው። ስለ ራሳችን መልካም የሆኑ የራስ መገለጫዎች እንዴትና ምንድን ናቸው? ምን ሲሆን ነው ስለ ራሳችን ያለን መገለጫ መልካም የሚሆነው? አንደኛ ስለ ራሳችን ጥሩ የሆነ ስሜት ሲሰማን ማለት ህይወትህን አስበው፣ ያለህበትን አስብ ምናምን። ቅድም እንዳልኩት አሁን ያለንበት ነገ የምንደርስበትን አያሳየንም። ያንን ነገር በጣም ብዙ ሰው ማስመር ያቅተዋል። ምክንያቱም ሁላችንም በዛሬ ላይ ነው የምንኖረው፣ ግልጽ ነው። ግን ዛሬ ላይ ያለን ማንነት ነጋችንን ስለማያሳይ ዛሬ ላይ ምናልባት በማጣት ባለማግኘት በብዙ ችግር ውስጥ ልንኖር እንችላለን። ግን ነገ ላይ የምንደርስበት ነገር ላይ እርግጠኛ መሆን ከቻልን ስለ ራሳችን ጥሩ የሆነ ስሜት ይሰማናል ማለት ነው። ብዙ ሰዎች ግን ስለ ነጋቸው እርግጠኛ ስላልሆኑ ዛሬ ላይ ጥሩ ስሜት ሊሰማቸው አይችልም። ስለ ራሳቸው ሲያስቡ ውድቀትን፣ ስለ ራሳቸው ሲያስቡ ግራ መጋባትን፣ ስለ ራሳቸው ሲያስቡ ተስፋ እንደሌለው ሰው ራሳቸውን ይገምታሉ ማለት ነው። ነገር ግን ቅድም እንዳልኳችሁ ለራሳችን ያለን ዋጋ ሲጨምር፣ ለራሳችን ያለን አክብሮት ሲጨምር፣ ለራሳችን ያለን ምስል በዛው ልክ መስተካከል ይጀምራል። ራሴን ሳስብ ደስ ሊለኝ ይገባል። ምክንያቱም ምን አለኝ? አቅም አለኝ። ብዙ ኦፖርቹኒቲዎች ከፊት ለፊት ያሉ፣ በሚሄድበት መንገድ ላይ ብዙ ሰዎችን ኮንታክት አደርጋለሁ። ከነዚህ መካከል አንዳንዶቹ በጣም ለህይወት የመለወጥ ትልቅ አስተዋጽኦ ያላቸው ሰዎች ሊሆኑ ይችላሉ። ይሄንን አይምሯችን ውስጥ እንደ ቅድመ ሀሳብ ወይም እንደ ቅድመ ትንበያ ይዘን ካልተንቀሳቀስን፣ ስንንቀሳቀስ ኦፖርቹኒቲዎች ወይም ደግሞ እድሎች እንኳን ቢመጡ ያልፉናል፣ አያገኙንም ማለት ነው። ስለዚህ ስለ ራሳችን ያለን ስሜት ጥሩ ሊሆን ይገባል። በቃ ድካም አለብን ብለናል፣ ብርታት አለን ብለናል፣ ምንም ጥያቄ የለው። ግን ስለ ራሴ ሳስብ ነገ ላይ የተሻለ ሰው እንደሆንኩ፣ የተሻለ ቦታ እንደምደርስ፣ የተሻለ ነገር እንደሚያጋጥመኝ ስለማቅ ስለምረዳ ለራሴ ጥሩ የሆነ ስሜት ሊሰማኝ ይገባል ማለት ነው። መለወጥ የማይችሉ የማንነት ክፍሎችን አምኖ መቀበል። በእርግጥ በህይወታችን አብዛኛው ነገር መለወጥ ይችላል፣ አብዛኛው ነገር መለወጥ ይችላል። ግን አንዳንድ ደግሞ አነስተኛ የሆኑ ነገሮች አሉ ልለውጣቸው በአንድ ጊዜ ልለውጣቸው የማንችላቸው። እነዚህ ነገሮች አምነን ልንቀበል ይገባል። በቃ ለምሳሌ መልካችንን ሊሆን ይችላል፣ አንዳንድ በጣም ለዘመናት በእኛ ላይ የቆዩ ድርጊቶቻችንን ሊሆን ይችላል። በእርግጥ ሰው ጸባዩን መቀየር ይችላል። መልክም በጊዜ ሂደት በሁኔታዎች አንዳንዴ ማለት ሙሉ ለሙሉ ባይቀየርም ሰምሃው መቀየር ይችላል። አንዳንድ ምሳሌዎች ስላሉ ማለት ነው። ሳይንቲፊክ ምናምን የሆነውን አይደለም። ሰዎች ላይፍ ስታይላቸው ሲቀየር፣ ላይፍ ስታተሳቸው ሲቀየር እንደዚህ ነበረች እንደቺ ልጅ እስከምንል ድረስ አንዳንድ ሰዎች ይቀየራሉ። ህይወታችንን በመቀየር ያንን ነገር ሰምሃው ማሻሻል ማስተካከል እንችላለን ማለት ነው። መለወጥ የሚገባቸውን የማንነት ክፍሎች መለወጥ እንደሚችሉ የራስ መተማመን መኖር
አሁን መለወጥ የማይችሉትን ጉዳዮች አሰብን፣ እነሱን አየን፣ ኮንሲደር አደረግን። ነገር ግን ደግሞ መለወጥ የሚችሉ ብዙ ጉዳዮች አሉ በህይወታችን። እነዛን ነገሮች መለወጥ እንደምችል በራሴ ልተማመን ይገባል፣ ወይም ላምን ይገባል። በቃ አይ ካን ቼንጅ ዚስ ቲንግ፣ ይሄ ነገር ደግሞ ከህይወቴ ላይ መለወጥ ይገባዋል ብዬ ላምን እና ላስብ፣ በዛ አቅጣጫም ድርጊት ላደርግ ወይም ደግሞ እንቅስቃሴዎችን ላደርግ ይገባኛል ማለት ነው። የዛኔ ለራሴ ያለኝ መገለጫ ምስሌ ይስተካከላል ማለት ነው። በትክክል አሬንጅድ መሆን ይጀምራል። የራስን ማንነት መቀበልና መውደድ ኖ ማተር ዋት ይላሉ ፈረንጆች ሲያወሩ። ምንም አይነት ሁኔታ ቢኖር፣ ምንም አይነት ድካም ቢኖር፣ ምንም አይነት አለመስተካከል፣ አለመሳካት ቢኖር በህይወቴ ላይ ለራሴ ወይም ደግሞ ራሴን መቀበል መቻል አለብኝ። ውድቀት ካለብኝ ከነ ውድቀቴ ራሴን መቀበል አለብኝ። ውድቀቶችን አክሰፕት አድርገናቸው እንሂድ ማለት ከነ ውድቀታችን እንቀጥል ማለት አይደለም። ነገር ግን ውድቀት እንዳለብኝ አውቃለሁ። ትክክል፣ በቃ ወድቄያለሁ ዛሬ፣ ተሳስቻለሁ ዛሬ። ነገ ግን ሌላ ሰው ነኝ፣ ነገ ግን ሌላ ህይወት አለኝ። ስለዚህ ነገ ውድቀቶቼን ለማስተካከል እየሞከርኩ እየጣርኩ፣ በዛ ላይ ግን ስለ ራሴ ያለኝ ወይም ስለ ራሴ ማንነት ያለኝ እይታና ምስል መበላሸት የለበትም ትላንትና ባደረግኩት ስህተት። ስለዚህ ራስን መቀበል፣ ራስን ደግሞ መውደድ ይገባል ማለት ነው። ምክንያቱም ማንም ሰው ራሱን ይወዳል። በእርግጥ ያንን ስናገር ሌሎችን ሳንጎዳ ራሳችንን መውደድ እንችላለን።